ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ላላችሁ የተከበራችሁ ተመልካቾቻችን፣ ከቀዳሚ መረጃ የዕለቱን ለእናንተ የመረጥነው መረጃ ይዘን ቀርበናል። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራዎችን እየሰራ መሆኑን አስታውቋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙት እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ ኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ተናግረዋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት ማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች 77 በሚደርሱ አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መወሰዱን አቶ ሰውነት ተናግረዋል። እርምጃ ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8ቱ አመራሮች መሆናቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ጨምረው ተናግረዋል። የኦብነግ ማዕከላዊ ኮሚቴ የድርጅቱን ሊቀመንበር ከኃላፊነት አነሳ። በምትካቸው አብዱል ከሪም ሼክ ሙሴን ተጠባባቂ ሊቀመንበር አድርጎ ሰይሟል። የኦጋዴን ብሔራዊ ነጻነት ግንባር እያካሄደ በሚገኘው ሁለተኛ መደበኛ ስብሰባ የግንባሩን አንድነት አደጋ ላይ የሚጥል ተግባር አከናውነዋል ያላቸውን የድርጅቱ ሊቀመንበር አብዱራህማን ማህዲ ከኃላፊነት አንስቷል። ድርጅቱ ከኃላፊነታቸው በተነሱት አብዱራህማን ማህዲ ምትክ የግንባሩ ተቀዳሚ ምክትል ሊቀመንበር የነበሩትን አብዱል ከሪም ሼክ ሙሴን የግንባሩ ተጠባባቂ ሊቀመንበር አድርጎ ሰይሟል። አብዱራህማን ከድርጅቱ ሊቀመንበርነት የተነሱት የግንባሩን አንድነት አደጋ ላይ የሚጥሉ ተግባራትን በማከናወናቸው ነው ብሏል። በፈረንጆቹ መጋቢት 30 ቀን 2025 በኢትዮጵያ መንግስት ላይ የኃይል እርምጃ እንዲወሰድ የሚጠይቅ ደብዳቤ በሊቀመንበሩ ስም መውጣቱም ይታወሳል። ይህም ደብዳቤ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ከ6 ዓመታት በፊት አስመራ ላይ ከፌዴራል መንግስቱ ጋር ከተፈራረመው የሰላም ስምምነት መውጣቱን የሚገልጽ ሲሆን ይህን ተከትሎም የግንባሩ ስራ አስፈጻሚ ኮሚቴ ደብዳቤውን እንደማይቀበለው መግለጹ ይታወሳል። በዚህም ግንባሩ መንግስት ያቀረበውን የሰላም ጥሪ ተከትሎ ወደ ሀገር ከገባ ጊዜ ጀምሮ ሰላማዊ ትግል ለማካሄድ ለህዝብ የገባው ቃል ተግባራዊ እንዳይሆን ግለሰቡ ሲንቀሳቀስ እንደነበረ በዛሬው መደበኛ ስብሰባ ላይ አስታውቋል። በዚህም መሰረት ግለሰቡን ከኃላፊነቱ በማንሳት የግንባሩን ሊቀመንበር በጠቅላላ ጉባኤ እስኪመረጥ ድረስ አብዱል ከሪም ሼክ ሙሴ የግንባሩ ተጠባባቂ ሊቀመንበር ሆነው እንዲቀጥሉ ወስኗል። የኦጋዴን ነጻ አውጪ ግንባር ማዕከላዊ ኮሚቴ ሁለተኛ መደበኛ ስብሰባውን ከመጋቢት 30 2017 እስከ ሚያዝያ 2 2017 ዓ.ም ድረስ በጅጅጋ በማካሄድ ላይ እንደሚገኝም ይታወቃል። የኢትዮጵያ መንግስት ያሰራቸውን የኢቢኤስ ጋዜጠኞች እንዲፈታ የጋዜጠኞች መብት ተሟጋች ድርጅቱ ሲፒጄ ጠየቀ። ሲፒጄ በጋዜጠኞቹ ስር ዙሪያ የፍትህ ሚኒስቴርን ለማናገር ሞክሮ እንዳልተሳካለትም ገልጿል። የኢትዮጵያ ባለስልጣናት ከሰሞኑ አስረው የሽብር ክስ ያቀረቡባቸውን 7 የኢቢኤስ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ሲፒጄ አሳስቧል። አዲስ ምዕራፍ የተባለው የኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያው ባለቤት አማን ፍስሐ ጽዮን ይቅርታ መጠየቁንም አንስቷል። የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው። በዛ ላይ ፕሮግራሙ እገዳ ተጥሎበታል ያለችው የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ናት። ፖሊስ ጋዜጠኞቹ ግጭት ለመቀስቀስ የህገ መንግስቱን ስርዓት በኃይል ለመናድና መንግስት ለመገልበጥ ማሴር የሚሉ ክሶችን ማቅረቡም ይታወሳል። ነብዩ ጦመ ልሳን፣ ታሪኩ ኃይሌ፣ ህሊና ታረቀኝና ንጥር ደረጃ የተባሉ የኢቢኤስ ጋዜጠኞች መጋቢት 17 2017 ዓ.ም በቁጥጥር ስር መዋላቸውን የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አባተና ሀብታሙ አለማየሁ የተባሉ ተጨማሪ ሚዲያ ሰራተኞች በቀጣይ ቀናት መታሰራቸውም ይታወሳል። ብርቱካን የመደፈር ወንጀል የተፈጸመባትን ዩኒቨርሲቲ ያልተናገረች ሲሆን በመንግስት በተከታታይ የተሰሩ ዶክመንተሪዎችና የማስተባበያ መግለጫዎች በብዙዎች ዘንድ ጥርጣሬን አጭሯል። የታሳሪዎቹ ጋዜጠኞች ጠበቆች የኦዲቶሪያል ችግሮች በሽብር ህጉ ሳይሆን በኢትዮጵያ የሚዲያ ህግ መዳኘት እንደሚገባው ገልጸው ተከራክረዋል።
ሲፒጄ በጋዜጠኞቹ እስር ዙሪያ የኢትዮጵያ ፍትህ ሚኒስቴርን ለማናገር ሞክሮ እንዳልተሳካለትም ገልጿል። ክቡራን ተመልካቾቻችን ለሰዓቱ የመራረጥናቸው መረጃዎች ይህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ። ታማኝና ቀዳሚ መረጃ ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች ሰዎችም ታማኝ መረጃ እንዲደርሳቸው ላይክ እና ሼር በማድረግ አብራችሁን ሁኑ።